ተማሪዎች ዛሬ ደግሞ የ12ኛ ክፍልን ባዮሎጂ ዩኒት 1 አፕሊኬሽንስ ኦፍ ባዮሎጂን ይዘንላችሁ መጥተናል። እስካሁን ከ9 እስከ 11 ዩኒት 1 እያንዳንዱ ስናስተምር ቆይተናል። ዛሬ 12ኛ ክፍል ባዮሎጂን ይዘን መጥተናል። 12ኛ ክፍልን ደግሞ ቻፕተር 1ን ስንጨርስ ደግሞ ሪቪው ኤክሰርሳይዝን ሰርተን እንደገና ወደ ግሬድ 9 ባዮሎጂ ተመልሰን ቻፕተር 2 ጀምረን እስከ 12ኛ መጣለ በዚህ አይነት እንቀጥላለን። እናንተ ደግሞ ላይክ ሼር እያደረጋችሁ እንድትጠቀሙ ጠይቃችኋለሁ። እንጀምር። ዩኒት 1 አፕሊኬሽንስ ኦፍ ባዮሎጂ አብረን እናያለን። ይሄ ማለት እንግዲህ ዋናው አላማው ባዮሎጂን እንዴት የምንፈልገው ህይወታችን ውስጥ አፕላይ አድርገን ጥቅም ላይ እናውላለን በሚለው ነው። ስለዚህ አላማችን ባዮሎጂን እንዴት እንጠቀም ለሰው ልጆች ጥቅም እዚህ ምድር ላይ ስንኖር ለማለት ተፈልጎ ነው። So you know that biology has numerous applications in our day to day life. ባዮሎጂ እንግዲህ በህይወታችን ቀን ተቀን በብዙ ነገር ውስጥ እየገባ ይጠቅመናል ወይ ደግሞ እንጠቀምበታለን። As studying all living things it help us to ባዮሎጂ ስለምናጠናን ስለ ላይፍ ያጠናል or ስለ living things እንደሚያጠና ታወቀ ነው። So it help us እንዴት ነው የሚጠቅመን ባዮሎጂኛል ወይ ደግሞ በምን መልኩ ይጠቅመናል? Understood every living things ሁሉንም ህይወት ያላቸውን ኦርጋኒዝሞች ስለነሱ ግንዛቤ እንዲኖረን ያደርገናል ማለት ነው። ባዮሎጂ determine where disease and pest came from በሽታ ከየት ነው የሚመጣ? እነዚህ ፐስት የሚባሉት ደግሞ ተባዮች ከየት ነው የሚመጡ? በተለይ ተባዮች ይሄን ላይ አደጋን ያደርሳሉ ወይ ደግሞ ጉዳትን ያደርሳሉ። የተለያየ በሽታዎች ደግሞ ለፕላንቶችም ለእጽዋትም ለእንስሳትም የተለያየ በሽታ መንስኤዎች አሉ። እነዚህ ከየት ነው የሚመጡ? እነዚህ መምጫቸው ምንድነው? እነሱን የሚያመጣ ምንድነው? እንዴት መከላከል እንችላለን የሚለውን ሁሉ ባዮሎጂ ያስተምረናል። እንሳቸ ወይ ባዮሎጂ ስቴዲያስ ዘ ፋንክሽን ኦፍ ሊቪንግ ኦርጋኒዝምስ የህይወት ያላቸው ኦርጋኒዝሞች ጥቅማቸውን ኤቮሉሽን ኦፍ ስፒሺስ አሁን ያሉት መሬት ላይ ያሉ የተለያዩ ስፒሺስ አሉ እኛን ጨምሮ የፕላንትና የአኒማል እነዚህ መነሻቸው የዘር ግንዳቸው የት ነው የሚለውን በባዮሎጂ ላይ እንማራለን። ፋክተርስ ዛት ኮዝስ ዲዚዝ በሽታን የሚያመጡ ተዋሲያን ምንድን ናቸው? መነሻቸው ምንድን ነው የሚለውን ባዮሎጂ ውስጥ እንማራለን። ዘ ዲስከቨሪ ኦፍ ኒው ድራግ አዳዲስ መድኃኒቶችን እንዴት እንደሚሰሩ እንዴት እንደሚፈበረኩ ባዮሎጂ ያስተምረናል ማለት ነው። ኤክስፕሎር ቶፒክስ ላይክ ባዮሎጂ እንግዲህ እነዚህን ቶፒኮች ወይ ደግሞ ርዕሶችን ራሱ መርምረን ወይ ደግሞ እንደ ግኝት እንድናደርጋቸው ባዮሎጂ ይጠቅመናል። ጄኔቲክ ኢንጂነሪንግ ለምሳሌ that study about genes how gene transfer from one to another and to modify guilds of plants and animals ጄኔቲክ ኢንጂነሪንግ ዛሬ ላይ ባዮሎጂ ውስጥ ትልቅ ስራ እየሰራ ነው። ወደፊት እዚህ ቻፕተር ላይ ወደ መሀል ላይ በደንብ እናየዋለን። እነዚህን ቶፒኮችን መርምረን እንድናገኝ ይጠቅመናል። ሪሰርች አፕሊኬሽን ዊዝ ማዘር ኦር ስቴም ሴልስ ማዘር ሴል የምንለው ዋናው ሴል ነው። ስቴም ሴል የምንለው ደግሞ ገና ማቹርድ ያልሆኑ ሴሎች ስቴም ሴልስ ይባላሉ። ስለዚህ እነዚህ እንዴት ይጠቅሙናል በሪሰርች ውስጥ? ሴል እንግዲህ ባዮሎጂ ውስጥ በጣም ወሳኝ ነው። ሴል ኢዝ ዘ ፈንዳሜንታል ኤንድ ፋንክሽናል ዩኒት ኦፍ ላይፍ ዛት ኢዝ ዘ ሜን ሶርስ ኦፍ ላይፍ ኢዝ ሴል ስለሆነ እሱንና ስቴም ሴሎች ገና ማቹርድ ያልሆኑ ሴሎችን እንዴት ሪሰርቸር አፕላይ እናደርጋለን? ግሎባል ዋርሚንግ የምንለው ደግሞ የአየር ንብረት ለውጥ ሊሆን ይችላል። እሱ ደግሞ ድርቅ ሊሆን ይችላል፣ ጎርፍ ሊሆን ይችላል፣ የአየር መለዋወጥ ሊሆን ይችላል። እነዚህን ዛሬ ላይ ቻሌንጅ የሚያደርጉ የሰው ልጆችን በዚህ ምድር ላይ እነዚህን ሁሉ ባዮሎጂ ኤክስፕሎር ያደርጋል ማለት ነው። እነዚህን ቶፒኮች ከዛ እነዚህ ቶፒኮች ዙሪያ ደግሞ ብዙ ነገር እየተማር ከዛ ለሰው ልጆች ጥቅም እንዲውል እናደርጋለን። It helps to understand us. Biology እንግዲህ እነዚህንም እንድንገነዘብ ያደርጋል። Nature and how living things interact with each other and with the environment. ተፈጥሮ እና ህይወት ያላቸው ኦርጋኒዝሞች እንዴት አብሮ ኢንተራክት እንደሚያደርጉ እንዴት ሪሌሽንሺፓቸውን እንደሚፈጥሩ እንደገና ደግሞ ከአካባቢያቸው ጋር እንዴት ተስማምቶ ወይ ደግሞ ኢንተራክት አድርጎ አንዱ አንዱን እየመገበ እንደሚኖሩ ለምሳሌ we human beings are heterotrophs. We cannot make our food so we depend on plants. Indirectly we depend on sunlight, on soil, on water and others. ስለዚህ there is an interaction between us በሁለታችን መካከል ኢንተራክሽን አለ ማለት ነው። ለምሳሌ ፕላንቶች አፈር ይፈልጋሉ፣ ውሃ ይፈልጋሉ፣ ፀሐይ ይፈልጋሉ፣ ካርቦን ዳይኦክሳይድ ይፈልጋሉ። እነዚህን አንድ ላይ አብሮ የመኖርን ተፈጥሮ እንደዚህ አብሮ ይኖራል። ይሄን እንግዲህ በባዮሎጂ ውስጥ አንደርስታንድ እናደርጋለን ማለት ነው። it is even applicable in addition ባዮሎጂ በእነዚህ ውስጥ ስራ ላይ ይውላል። ለምሳሌ አንድ ወሽን እንዴት እጃችን እንደምታጠብ እጃችን መታጠብ ደግሞ ለንጽህናችን በሽታን ለመከላከል እንዴት እንደሚጠቅምን ባዮሎጂ ውስጥ እንማራለን። ዶሜስቲኬሽን እንዴት እንስሳትን ማርባት እንዳለብን አያያዛቸው ምን መሆን አለበት እኛንም ሳይጎዱ በሽታን ሳያመጡ ራሳቸውን ሳይጎዱ እንደዚህ ከነሱ ጥቅም እናገኛለን። የወተት ላም ሊሆን ይችላል፣ በሬው ማወፈር ሊሆን ይችላል። ትራዲሽናል ፈርመንቴሽን ጠላ አጠማመቅ ሊሆን ጠጅ ሊሆን ይችላል፣ ዳቦ መጋገር ሊሆን ይችላል፣ እንጀራ መጋገር ሊሆን ይችላል። ፕሮሰሱ ፈርመንቴሽን አለው። ከድሮ ጀምሮ በኢራን ውስጥ በግብጽ ውስጥ ጠጅ እንዴት እንደሚሰራ ወይን እንዴት እንደሚሰራ ይጠቀሙበት ነበር። ባዮሎጂን በዚህ መልኩ ይጠቀሙ ነበር። ስለዚህ ባዮሎጂ ውስጥ ይገባል። ways of taking pills of antibiotics in recipes እንዴት መድኃኒቶችን ለክተን መውሰድ እንደምንችል ጸረ ባክቴሪያ የሆኑትን አንቲባዮቲኮች እንዴት ለክተን ፒልሱን ክኒኑን መውሰድ እንደምንችል ሁሉ
ባዮሎጂ ያስተምረናል ማለት ነው። አንደር ዋን አፕሊኬሽንስ ኦፍ ባዮሎጂ ኢን ኮንዘርቬሽን ኦፍ ናቹራል ሪሶርስ። ባዮሎጂ እንግዲህ አካባቢ ክብካቤ ላይ አካባቢ ወይ ተፈጥሮ ያሉትን ናቹራል ሪሶርስ የምንላቸው እንዴት መንከባከብ እንዳለብን ባዮሎጂ እንዴት እዛ ላይ ደግሞ ስራ ላይ እንደሚውል እንማራለን ማለት ነው። ኦብጀክቲቭ ወይ ደግሞ አላማው describe the role of conservation of natural resources እንግዲህ የኮንዘርቬሽን ወይም ደግሞ አካባቢን መጠበቅ እሱን መግለጽ ነው ማለት ነው የዚህኛው ቶፒክ አላማ። how we are applying biology in conservation of natural resources እንዴት ባዮሎጂን አካባቢን ከመንከባከብ አንጻር እንዴት ስራ ላይ እናውላለን። ናቹራል ሪሶርስ ምንድን ነው? what do we mean natural resources are physical and energy supply that exists in nature እንግዲህ ፊዚካል የሚጨበጥ የሚዳሰስ ነገር ከላይ መሬት ላይ የምናየውን ከመሬት ስር ሊሆን ይችላል። ለምሳሌ ኤነርጂ ሰፕላይ የሚባለው እንደ ናቹራል ጋዝ ሊሆን ይችላል፣ ኩል ሊሆን ይችላል፣ ቤንዚን፣ ናፍጣ ምናምን የምንለው ክሩድ ኦይሎች እነሱን ሊሆን ይችላል። እነዚህ በተፈጥሮ የተሰጡን ፕላንቶች፣ አኒማል፣ ፀሐይ፣ ውሃ ምናምንን ጨምረው እነዚህ ናቹራል ሪሶርስ ይባላል ማለት ፊዚካል የምናየውና እንደገና ፊዚካል የማናያቸውም ሊኖሩ ይችላሉ እንደ ፀሐይ ምናምን። ኤነርጂ ሰፕላይ የሆኑ ደግሞ ሚነራሎች አሉ። እነዚህን አንድ ላይ ጨምሮ የያዘ ምንድነው ናቹራል ሪሶርስ የተፈጥሮ ጸጋዊ ስጦታ ይባላሉ። ኤግዛምፕል ሶይል፣ ወተር፣ ፕላንትስ፣ አኒማልስ፣ ኤር ኢቲሲ እነዚህ ሁሉ እዚህ ውስጥ ጋር ኢትዮጵያስ ምን ናቹራል ሪሶርስ አላት? ኢትዮጵያ ብዙ ናቹራል ሪሶርስ አላት። ዲስ አር ጎልድስ፣ ፕላቲኒየም፣ ፖታሽ፣ ላይምስቶን፣ ናቹራል ጋዝ፣ ኩል፣ ሌክስ፣ ቮልካኒክ ኦሽንስ፣ ሪቨር፣ ቲምበር፣ ክሮፕ፣ ፕላንትስ፣ ኮፊ ፕላንቴሽን፣ አኒማል ስፒሺስ እንደሱ እነዚህ ሁሉን አላት ማለት ነው። የተለያዩ ሚነራሎች እዚህ ጋር ተጠቅሰዋል። እንደገና ደግሞ የውሃ አካል ተጠቅሷል። ጣውላ ተጠቅሷል። የተለያዩ አዝርቶች ተጠቅሷል። ቡና ተጠቅሷል። እንስሳት አይነት ተጠቅሷል። እነዚህ ሁሉ ኢትዮጵያ አላት ማለት ነው። ሌሎች ሀገሮችም ይኖራቸዋል፣ ግን ኢትዮጵያ በዚህ የበለጸገች ነች። ናቹራል ሪሶርስ ካን ቢ ቱ ታይፕስ ሁለት አይነት ናቹራል ሪሶርስ አሉ። ሪዩኔብል ናቹራል ሪሶርስ እንደ ኔር ሪዩኔብል ናቹራል ሪሶርስ። ሪዩኔብል ናቹራል ሪሶርስ አር ሜኒ ሊቪንግ ቲንግስ ኤንድ ዜር ፕሮዳክትስ። ሪዩኔብል የሚባለው እንግዲህ ተጠቅመን ሊተኩ የሚችሉ አንድ ጊዜ እንጠቀማለን፣ ከዛ በኋላ መልሰን እንድንጠቀም ራሳቸው ይተካሉ ወይ ደግሞ የሚተኩ ናቸው። ዳት ዊ ኮል ኢት ሪዩኔብል ናቹራል ሪሶርስ እንላለን። በብዛት እነዚህ ወይ ደግሞ ማጆሪቲዎች ህይወት ያላቸውና የነሱ ውጤት የሆነው ነው ማለት ነው። ለምሳሌ ዚስ ኢንክሉድስ ዋተር፣ ሳን፣ ባዮማስ ፎር ሊቪንግ ቲንግስ፣ ዊንድ፣ ኤርዝ ኤነርጂ፣ ጂኦተርማል ኤነርጂ። ለምሳሌ ዋተር ሊሆን ይችላል፣ ውሃ በተለያየ መልኩ እንጠቀማለን። እንደገና የመጠቀም እድል ይሰጠናል። ፀሐይም፣ ሌሎች ሊቪንግ ቲንግስ ኦር ባዮማስስ፣ ንፋስን፣ ኤርዝ ኤነርጂ፣ ጂኦተርማል የሚባለው እንፋሎት ከመሬት ስር የሚወጣው ለኤሌክትሪክ ኃይል የሚጠቅም እና ሌሎችም አሉ። እነዚህ እንግዲህ ዋን ኦፍ ዘ ሪዩኔብል ናቹራል ሪሶርስ አንድ ከተጠቀምን በኋላ ለሚቀጥለው ጄኔሬሽን መልሰን የምናገኛቸው ማለት ነው። if they are managed carefully they can be reused and replaced። እነዚህ በደንብ ማኔጅ ከተደረጉ ወይ ደግሞ በደንብ ከተያዙ አንድ ጊዜ ተጠቅመን እንደገና የመጠቀም እድል አላቸው። reused and replaced እንደገና እንጠቀማለን፣ እንደገና ራሳቸውን ይተካሉ። ከዛ የአሁኑ ጄኔሬሽን ተጠቅሞ ለሚቀጥለው የባለፉት ጄኔሬሽን ተጠቅሞ እኛ ደርሰንበታል። ሌላኛው ሁለተኛው ኔር ሪዩኔብል ናቹራል ሪሶርስ በቀላሉ የማይተኩ ሞስት ፕሮባብሊ አይተኩም ይባላል። በቀላሉ ግን የማይተኩ ወይ ደግሞ they take millions of years in order to replace themselves ብዙ ሚሊዮን ዓመቶች ሊወስዱ ይችላሉ መልሶ ራሳቸውን ለመተካት። so these non-renewable natural resources are natural resources or substances that are not replaced at the same speed as that we are used at እንደተጠቀምነው ዳውን ራሳቸውን አይተኩም እነዚህ ማለት ነው። ለምሳሌ renewable resource ላይ ከሆነ አንድ ጊዜ ተጠቅመን ከዛ በኋላ እንድንጠቀም ራሳቸውን ይተካሉ። እነዚህ ግን አንድ ከተጠቀምን በኋላ ወዳውኑ ወይ ደግሞ በጥቂት ዓመት ውስጥ ራሳቸውን አይተኩም። this include mineral like gold, platinum, ፎሲል ፊውልስ ላይክ ኦይል፣ ናቹራል ጋዝ፣ ኩል የሚባል ድንጋይ፣ ከሰል፣ ናቹራል ጋዝ የሚባሉ የተለያዩ ኢንጂኖች ለመኪና ለምናምን የተለያዩ ነገሮች የምንጠቀማቸው። እነዚህ እንግዲህ አንድ ከተጠቀምን በኋላ መልሶ ራሳቸውን ለመተካት በሚሊዮን የሚቆጠር ዓመታት ወይ በሺህ የሚቆጠር ዓመታትን ሊወስዱ ስለሚችሉ ቶሎ ብለን ልናገኛቸው አንችልም ማለት ነው። ኮንዘርቬሽንን ቅድም ዲፋይን አድርገናል። ፊዚካሊ እና ኤነርጂ ሰፕላይ የሆነው እንደሆኑ እንደገና ደግሞ ኮንዘርቬሽን የሚለው ወርድ ደግሞ ዲፋይን ስናደርግ ኬርፉል ሜንቴናንስ ኤንድ ዋይዝ ዩዝ ኦፍ ናቹራል ሪሶርስ ቱ ፕሪቨንት ዘም ፍሮም ዲስአፒሪንግ ኦር ኤክስቲንክሽን። ኮንዘርቬሽን የሚለው መንከባከብ፣ እንክብካቤ የሚለው በጥንቃቄ ሜንቴን ማድረግ መጠበቅና ዋይዝ ዩዝ ሚንስ በአግባቡ መጠቀም። ዝም ብለን ድራሹን አጥፍተን መጠቀም የለብንም። በአግባቡ በስርዓቱ መጠቀም እንዳለብን ነው። ዊዛውት ዲስአፒሪንግ ኦር ሳናጠፋቸው፣ ዝርያቸው ሊሆን ይችላል፣ ብዛታቸው ሊሆን ይችላል፣ ሳናጠፋቸው አኒማል ሊሆን ይችላል፣ ፕላንት ሊሆን ይችላል። እነዚህን ዋይዝ ዩዝ ማለት በአግባቡ እየተጠቀም ከዛ በኋላ እየተካን በዚህ አይነት ሜንቴን እያደረግን መጠቀም ኮንዘርቬሽን ይባላል። ኦር ኮንዘርቬሽን ባዮሎጂ ፎከስ ኦን ሃው ቱ ፕሮቴክት እንዴት መጠበቅ እንዳለበት፣ ሪስቶር እንዴት ራሳቸውን መልሰው እንደሚዘጉ ኤንድ ኮንዘርቭ ሪዩኔብል ናቹራል ሪሶርስስ ኦፍ ኢትዮጵያ። ኮንዘርቬሽን ባዮሎጂ እንግዲህ ባዮሎጂ ውስጥ ገብቶ
እንዴት መጠበቅ እንዳለብን፣ እንዴት እንደገና ስቶር ማድረግ እንዳለብን፣ እንዴት ኮንዘርቭ ማድረግ እንዳለብን፣ መንከባከብ እንዳለብን ቦዝ ሪዩኔብል ኤንድ ነን ሪዩኔብል በኢትዮጵያ ውስጥ ያሉትን እነዚህ ቅድም ያልናቸው ሚኔራሎች ሊሆኑ ይችላሉ፣ ፀሐይ ሊሆኑ ይችላሉ፣ ውሃ ሊሆኑ ይችላሉ፣ ፕላንት አኒማል ሊሆኑ ይችላሉ። ሁለቱንም በደንብ መጠበቅ እንዳለብን። ዩዚንግ ፎሲል ፊውልስ አስ ኢነርጂ ሶርስ ሃቭ ኔጋቲቭ ኢምፓክት ኦን ኤርዝስ ቢኮዝ ብሪንግ ክላይሜት። እንግዲህ ሁለቱንም እንጠቀማለን፣ ግን ስንጠቀም ዛሬ ላይ አየርን እየበከሉ ያሉ ኔጋቲቭ ኢምፓክት ክላይሜት ቼንጅ በአየር ንብረት ለውጥ ላይ እያመጡ ያሉት አሉ። እነሱም እነዚህ ነን ሪዩኔብሎችን ስንጠቀም ኔጋቲቭ ኢምፓክት አላቸው። ብዙ ጭስ ወደ አየር ስለሚለቁ ማለት ነው። ከዛ አንጻር ምን እየሆነ ነው? አሁን ላይ አየራችን እየተበከለ፣ አንዳንድ ሀገራት ላይ ጎርፍ ይበዛል፣ አንዳንድ ሀገራት ላይ ደግሞ ዝናብ እጥረት አለ። ህንድ ላይ፣ ቻይና ላይ፣ አንዳንድ ከተሞች ላይ ደግሞ በደመና የተሸፈኑበት ጊዜ አለ። በጭስ የተሸፈኑበት ከተለያዩ ፋብሪካዎች፣ ከመኪኖች፣ ከተለያዩ ኢንጂኖች የሚወጣ አየር አካባቢውን በክሎ ማለት ነው። ስለዚህ አንዳንድ ሀገሮች ላይ ቴምፕሬቸሩ እስከ 40 ድረስ የሆነበት እስከ 45 እስከ 50 የደረሰበት በዚህ ቴምፕሬቸር ደግሞ ሰውና ሌሎች ኦርጋኒዝሞች ለመኖር ይቸገራሉ። ስለዚህ ፎሲል ፊውሊን ወይ ደግሞ እነዚህ ሚነራሎችን ከመጠቀም ይልቅ አሁን ላይ የፀሐይ ኃይል ብርሃንን ከኤሌክትሪክ የሚመነጩ ነገሮችን መጠቀም ሞር ይመረጣል ማለት ነው። አካባቢ ብክለትን ኦር ክላይሜት ቼንጅን ለማስቀረት ሶ ዩዚንግ ሪዩኔብል ኢነርጂ ሶርስስ ውድ ቢ ሞር በሚሻንቱ ተብላን። ስለዚህ ሪዩኔብል የምንላቸው የሚተኩትን ኢነርጂ እንደ ፀሐይ ኃይል፣ እንደ ኤሌክትሪክ ኃይልን ከውሃ የሚገኘው ፀሐይ የሚገኘው ባዮፊውልስን እነዚህን ብንጠቀም አካባቢያችን አየራችንን ፕላኔታችን ዓለማችን ልንጠብቃት እንችላለን። ኤቭሪ ሪዩኔብል ናቹራል ሪሶርስ ካን ቢ ሎስት ኢፍ ዱ ኖት ማኔጅ ዘም ከርፉሊ። እነዚህ ሪዩኔብል ራሳቸውን የሚተኩት ራሱ ቢሆን በአግባቡ ካልተጠቀምናቸው ምን ሊሆኑ ይችላሉ? ሎስት ኢፍ ዱ ኖት ማኔጅ ዘም ከርፉሊ፣ ያልቃሉ፣ ይጠፋሉ። ስለዚህ በአግባቡ ካልተጠቀምን እነሱ ውሃ ሊሆኑ ይችላል፣ ፕላንቶች ሊሆኑ አኒማሎች ሊሆኑ ይችላሉ፣ እነሱ ራሱ ሊጠፉ ይችላሉ፣ ሊያልቁ ይችላሉ። therefore we all human beings take position in conserving species and saving them from extinction through። ስለዚህ ማናችንም የሰው ልጆች ሁላችን ኃላፊነት መውሰድ አለብን ማለት ነው። ሴፍ ማድረግ አለብን from extinction them through። በምን መልኩ ነው እንግዲህ ኃላፊነት መውሰድ? ሪዘርቬሽን ኦፍ አኒማልስ ኤንድ ፕላንትስ ኢን ዙስ ኤንድ ሲድ ባንክስ። እንግዲህ አኒማልና ፕላንቶችን እጽዋትና አኒማሎችን እንስሳትን እንስሳት መንከባከቢያ እንደ ፓርክ የሚጠቅም አይነት ነገር ነው። ኤንድ ሲድ ባንክስ ዘሮች ዝርያቸው እንዳይጠፋ የሚቀመጥበት ማለት ነው። ቤት ውስጥ ይቀመጣል ወይ ደግሞ ተሰራበት። ከዛ ደግሞ ፕሮቴክትድ ኤሪያ ላይ ይዘራና ዘሩ እየተተካ ዝርያው እንዳይጠፋ ይደረጋል። አኒማሎችንም እንደዛው ማለት ነው። ሌላኛው አቮይዲንግ ዲስትራክሽን ኦፍ ዜር ናቹራል መኖሪያቸውን ባለመጉዳት የእጽዋትን የአኒማሎችን መኖሪያችን አካባቢያችን ባለማጥፋት መጠበቅ አለብን። ቢኬም ሞር አዌር ኦፍ ዘ ኒድ ኦፍ ኮንዘርቬሽን ኦፍ ናቹራል። ሌላኛው ደግሞ ግንዛቤ ሊኖረው ይገባል። ህዝቡ ሶሳይቲው ከትንሽ እስከ ትልቅ ሁሉም ሰው ግንዛቤ ሊኖረው ይገባል ማለት ነው። ስለ እንክብካቤ፣ ስለ እጽዋት፣ ስለ አየር፣ ስለምን ዩስ ሪሶርስስ ስፓሪንግሊ ኤንድ ሰስቴናብል ዌይዝ። ስፓሪንግሊ ማለት በቁጠባ መጠቀም አለብን። እንደገና ደግሞ ሰስቴናብል ቀጣይነት ባለው መንገድ መንከባከብ አለብን ማለት ነው። የቆጠብን መጠቀም አለብን። እንደገና ደግሞ ሰስቴናብል ቀጣይነት ባለው እየተከልን ለምሳሌ ዛፍ ከሆነ እየተከልን ሌሎችንም እንደዚህ በዚህ መልክ ሰስቴናብል በሆነ መልኩ መጠቀም አለብን ማለት ነው። 1.2 ፉድ ኤንድ ኒውትሪሽን ሴኩሪቲ። ፉድ ኢዝ ኤኒቲንግ ዛት ዊ አር ቴከን ኢንቱ አወር ቦዲ ዛት ኢዝ ፎር አወር ቦዲስ። ኒውትሪሽን ሴኩሪቲ ማለት በውስጡ ያለ ኮንቴንት ዛት ኢዝ ፋውንድ ኢን ዘ ፉድ we call it nutrition እንላለን። that found in the food that helps for our body that we call it nutrition። ይሄ እንግዲህ ዓላማ ምንድነው? ፉድ ሴኩሪቲ ማለት የአንድን ሀገር የምግብ ዋስትናን ማረጋገጥ ማለት ነው። እዚህ ውስጥ ባዮሎጂ የራሱ ድርሻ አለው። ይሄ ቶፒክ ደግሞ ስለዚህ ነው የሚያስተምረው። ስለዚህ አንድ ሀገር እንዴት ዜጎቿን ህዝቦቿን ምግብን በራሷ በመቻል ሰርቶ ራሳቸውን መመገብ እንደሚችሉ እና የተመጣጠነ ምግብ ጤናማ የሆነ ምግብ ያገኙ የምታደርግበት ኮንዲሽን ነው ማለት ነው። that we call it food security እንላለን። so food security is a state in which all peoples have physical, social and economic access to sufficient። እንግዲህ ሁሉም ሰው physically, socially and economic access sufficient በቂ ሴፍ የተጠበቀ ደህንነቱ nutritious food that meet their food preference and dietary needs for active and healthy life all the time። እንግዲህ ፉድ ሴኩሪቲ የሚባል ሁሉም ሶሳይቲ ኢኮኖሚክ አክሰሱ በቂ የሆነ ምግብ ማግኘት አለበት። ምግቡ ደግሞ ሴፍ የሆነ ጤናማ የሆነና የተመጣጠነ ነገር ያለው ምግብ የሚያገኝበት እሱን ሁሉም ሰው አክቲቭሊ ሁሉ ጊዜ ሳይጓደልበትና ጤናማ የሆነ ላይፍን ለማግኘትና
እሱን በማድረግ ባዮሎጂ ትልቅ ድርሻ አለ ማለት ነው። ዛት ዊኮልት ፉድ ሴኩሪቲ እንላለን ማለት ነው። ፉድ ሴኩሪቲ ደግሞ የዚህ ተቃራኒ ነው። ይህን ማለት ኔጌቲቭ ነው። እዚች ጋር የምታዩት ይህን እቺ ኔጌቲቭ ነች። ይሄኛው ሰው ሁሉ የተመጣጠነ ጤናማ የሆነ ምግብና በቂ የሆነ ምግብን እንዲያገኝ ወይ ደግሞ የሚያገኝበት ኮንዲሽንን ፉድ ሴኩሪቲ ካል፣ በተቃራኒ ደግሞ ፉድ ኢንሴኩሪቲ ደግሞ ስቴት ኢን ዊች ኦል ዘ ፒፕል ሃቭ ኖ አክሰስ፣ ጤናማ የሆነ የተመጣጠነ ነገር ያለው በቂ የሆነ ምግብን አለማግኘት። ኖ አክሰስ ሎክ ቱ ሰፊሽንት ሴፍ ኤንድ ኒውትሪቲቭ ፉድ ዛት ሚንስ ዘር ፉድ ፕሪፈረንስ ኤንድ ዲያተሪ ኒድስ ፎር አክቲቭ ኤንድ ሄልዚ ላይፍ። ጤናማ ለመሆንና ጤናማ ሆኖ አክቲቭ ሆኖ ለመኖር የማያገኙበት ከሆነ ፉድ ኢንሴኩሪቲ እንላለን ማለት ነው። ኢዝ ሩትድ ኢን ፖቨርቲ። እንግዲህ ፉድ ኢንሴኩሪቲ አንዱ ሩትድ ኢን ፖቨርቲ ድህነት ካለ እንደ አስ ሎንግ ተርም ኢምፓክት ኦን ዘ ፖቴንሻል ኦፍ ፋሚሊስ። እንግዲህ ድህነት ካለ በረጅም ጊዜ ውስጥ ኢምፓክትን ወይ ደግሞ ተጽዕኖ ይፈጥራል። ፖቴንሻል ኦፍ ፋሚሊ የቤተሰብ እድገት ላይ ሊሆን ይችላል፣ አቅም ላይ ሊሆን ይችላል፣ ኮሚኒቲ ህዝቡ ላይ ሊሆን ይችላል፣ በሀገር ላይ ካንትሪስ ዴቨሎፕ እንደ ፕሮስፐር ለእነዚህ እንዳያድጉ ተጽዕኖ ሊያደርግ ይችላል። ፕሮሎንግድ አንደር ኖሪሽመንት ፕላንት ግሮዝ ስሎው ኮግኒቲቭ ዴቨሎፕመንት ኤንድ ኢንክሪዝ ሰሰፕቲቢሊቲ ኢልነስ። እንግዲህ አንደር ፉድ ሴኩሪቲ ከሆኑ ሰዎች ምን ሊሆኑ ይችላሉ? ስታንት ግሮዝ እድገታቸው ሊቀጭስ ይችላል። ስሎው ኮግኒቲቭ አይምሯቸው ራሱ የጎለበተ ላይሆን ይችላል። እንደ ኢንክሪዝ ሰሰፕቲቢሊቲ ማለት ደካማ ስሜት እንዲሰማቸው ያደርግ ይችላል ማለት ነው። ግን ፉድ ሴኩሪቲ ካገኙ በምግብ ራሳቸውን ከቻሉ ደግሞ በቂ ምግብ፣ ጤናማ የሆነ ምግብና የተመጣጠነ ነገር ያለው ከሆነ ደግሞ ሰዎቹ ለዚህ ላይጋለጡ ይችላሉ ማለት ነው። ኒትሪሽን ሴኩሪቲ ፉድ ሴኩሪቲ ላይ አይተናል። እዚህ ጋር ደግሞ ኒትሪሽን ሴኩሪቲ ኢዝ ሲቹዌሽን ዌር ባይ አን ኢንዲቪጁዋል ሃቭ። እንግዲህ ኒትሪሽን ሴኩሪቲ ማለት ደግሞ ምን ማለት ነው የሚለውን አየን። አክሰስ ቱ ሰፊሽንት ሴፍ ኤንድ ኒውትሪቲየስ ፉድ ቅድም ያለው ነው። በቂ ጤናማ የሆነና የተመጣጠነ ነገር ያለው። አክሰስ ቱ ሴፍ ዋተር ኤንድ አዲኩዌት ሳኒቴሽን፣ ንጹህ ውሃ፣ ሴፍ የሆነ ውሃ ኤንድ አዲኩዌት ሳኒቴሽን ንጽህና፣ ውሃው ደግሞ ንጽህና የተጠበቀ ሳኒተሪ ማለት ንጽህና ማለት ነው። ምግብ፣ ውሃ፣ ሌላ ሊሆን ይችላል። አቢሊቲ ቱ አክሰስ ሄልዚ ኬር ሰርቪስ የጤና ተቋማት በበቂ ማግኘት አገልግሎቱ ጥሩ የሆነ በበቂ ቦታ በሁሉም ቦታ የሚገኝ። ኖሌጅ ኦፍ ሃውስሆልድስ የቤት አያያዝ ኤንድ ዘ ኮሚኒቲ ፕራክቲስ ኢን ቻይልድ ኬር የህፃናት አስተዳደግ። ፉድ ስቶሬጅ ምግብ አያያዝ ወይ ምግብ አከማቻቸት። ፕሪፓሬሽን የምግብ አዘገጃጀት። ሃይጂን ንጽህና። እነዚህን ሁሉ ከጠበቅን ኒትሪሽን ሴኩሪቲ አለን ወይ እናገኛለን። ካፓሲቲ ቱ ባይ ፉድ ኦፍ አክሴፕተብል ኳሊቲ ኤንድ ኳንቲቲ ሰዎች በቂ ምግብ ኳሊቲው የጠበቀ ኳንቲቲውን የጠበቀ ምግብን ኳንቲቲ ማለት በብዛት ኳሊቲ ደግሞ በጥራት እነዚህን ሁሉ የመግዛት አቅም ካላቸው ዜጎች ዚአር አንደር ኒትሪሽን ሴኩሪቲ ላይ እንላለን ማለት ነው። ሶ ባዮሎጂ ፕሌይስ ኤ ኪ ሮል ባዮሎጂ እንግዲህ እዚህ ውስጥ ትልቅ ድርሻ አለው ማለት ነው። በቂ ጤናማ ተመጣጠነ እንዲኖር በቂ ውሃ እንደገና ደግሞ ንጽህና ተጠበቀ። ሄልዚ ኬር የጤና ተቋማት አገልግሎት ያላቸው የምግብ አዘገጃጀት፣ ቤት አያያዝ፣ የህፃናት አስተዳደግ፣ የምግብ ቀማመጥ፣ ስቶሬጅ፣ ዝግጅት፣ ጤንነት፣ ንጽህና እነዚህ ሁሉ እንግዲህ ምንድናቸው? ኒትሪሽን ሴኩሪቲ እንላቸዋለን። ስለዚህ ባዮሎጂ እዚህ ውስጥ ትልቅ ድርሻ አለው። ኢን ፕሮዲውሲንግ ሃይ ኒትሪየንት ስታብል ክሮፕ ዊዝ ኳሊቲ ባዮሎጂ እንግዲህ ብዙ ኒትሪየንት ያላቸው ደግሞ ንጥረ ነገር ያላቸው ምግቦችን ኳሊቲ እና ኳንቲቲ ጠበቀ እንድናገኝ ያደርገናል። ኢምፕሩቪንግ ፉድ ዩቲላይዜሽን የምግብ አዘገጃጀት፣ ዲዛይኒንግ ማኑፋክቸሪንግ ፕሮሰስ የተለያዩ ምግብን የሚያመርቱ ፋብሪካዎችን ፕሮሰሳቸውን ዲዛይን ማድረግ። ማችን ቱ ፕሮዲውስ ኳንቲቴቲቭ ኤንድ ኳሊቴቲቭ ፉድ ኤንድ ድሪንክ ኤንድ ኢኖቬሽን ያደገ ኢኖቬት የሆነ ምርምር የተገኘ መጠጥ ሊሆን ይችላል፣ ምግብ ሊሆን ይችላል። በፋብሪካ ደረጃ የሚመረቱ እነዚህ ለሰው ልጆች ጥሩ የሆኑትን ባዮሎጂ እንድናመርት ያደርጋል ማለት ነው። ለምሳሌ እዚህ ጋር የምታዩት ፒክቸሮች አሉ። ፊገር 1 ታይፕስ ኦፍ ማልኒትሪሽን 2015 የተገኘ ነው። እንግዲህ ይሄ ሶርስ እዚህ ጋር ካያችሁ ይሄኛው ሰውዬ እዚህ ከርሰሩ ያለችበት ኦቨር ኒትሪሽን በመጠን በላይ መመገብ ምን ያደርጋል? ቱ ፋት ፎር 8 ኤንድ ከቁመትና ከእድሜ አንጻር ውፍረቱ ኦቨር ነው። ይሄ ሰው ምናልባት እድሜው ትልቅ ላይሆን ይችላል፣ ቁመቱ ደግሞ መካከለኛ ነው፣ ግን ውፍረቱ በጣም ኦቨር ነው። ይሄ ጥሩ አይደለም። ኦቨር ኒትሪሽን ለስኳር በሽታ፣ ለግፊት፣ ለሌላ ነገር ሊያጋልጥ ይችላል ማለት ነው። ኢር ወስቲንግ እዚህ ጋር ይሄ ደግሞ ተቃራኒ ነው። ይሄኛው ኦቨር ነው፣ ያለ አግባብ ብዙ መመገብ ነው። አንዳንድ ጊዜ በጂን ሊመጣ ይችላል። እሱ በሕክምና መፍትሄ ሊያገኝ ይችላል። ግን የምግብ አመጋገባችን ጤናማ ማድረግ አለብን ማለት ነው። ኦቨር ውፍረት አይጠቅምም። ወስቲንግ አንዳንድ ሰዎች ውፍረትን አሁን ላይ ቀረ እንጂ ድሮ እንደ ሀብታም መገለጫ ተደርጎ ይወስድ ነበር። ግን ለብዙ በሽታዎች መንስኤ ነው። ኤርት ፕሮብሌም ላይ ሊሆን ይችላል፣ ዲያቤቲክ ሊሆን ይችላል፣ ፕሬዠር ሊሆን ይችላል። ይህኛ ደግሞ ከመጠን በላይ መቅጠንም አግባብ አይደለም። ሩቲን ፎሬት ቁመቱና ቅጥነቱ አንድ አይደለም። ቁመቱ ረጅም ነው የሰው እንበል፣ ግን ቅጥነቱ በጣም ከመጠን በላይ መቅጠን ነው። ይሄም ባላንስ አይሆንም። ባላንስ ሆን አለበት። ስለዚህ ለዚህ ሰው ፉድ ሴኩሪቲ ያስፈልገዋል። ባላንስ ዳይት ያስፈልገዋል። ባላንስ ዳይት ማለት 6 ወይ 5 የምግብ አይነቶችን አንድ ላይ ማግኘት አለበት ማለት። ይሄኛ ደግሞ ስታንቲንግ፣ ይሄ ደግሞ አጠር ብለዋል። ቱ ሾርት ፎር ኤጅ እድሜው ምናልባት የሰው ከፍ ያለ ሊሆን ይችላል፣ ቁመቱ አጭር ነው። ስለዚህ እድሜውና ቁመቱ አይመጣጠንም ማለት ነው። ስለዚህ ይሄ ሰው ምንድነው እንግዲህ የሚደረገው በልጅነት ጊዜ እንዳይቀንጭር መቀንጨር እንዳይመጣበት ቁመቱ ባላንስ እንዲሆን
የተመጣጠነ ምግብ በልጅነት ማግኘት አለበት። እዚህ ጋር ስንመጣ ጉድ ኒውትሪሽን ይሄኛው በሁሉም ኖርማል ነው። ቁመትም ውፍረትም ባላንስ ነው። ባላንስ ሲሆን በቃ አሪፍ ይሆናል ማለት ነው። ስለዚህ ምናልባት እዚህ ጋር ማይክሮ ኒውትሪንት ዴፊሽንሲ ይላል። እነዚህ ማይክሮ የሚባሉ በጥቂት የሚያስፈልጉ ጥረት ሊኖር ይችላል። ከዛ ውጭ በሌላ በኩል ጥሩ ነው እዚህ ጋር ያለው። ስለዚህ እነዚህ መገለጫዎች ናቸው ማለት ነው። እዚህ ጋር እንግዲህ የምናገኘው creating conscious citizen and ensuring sustainable development የሚል አለ። ይሄ ማለት ምንድን ነው? የነቃ ዜጋ መፍጠር እና ቀጣይነት ያለው እድገትን ሊያመጣ የሚችል ዜጋን መፍጠር እንደማለት ነው። explain the role of biology in creating conscious citizen የነቃ ንቁ የሆነ ሶሳይቲን የተማረ የነቃ ሶሳይቲ መፍጠር ነው አላማችን በዚህ ቶፒክ ስር። conscious citizens is the one የነቃ ሶሳይቲ የሚባለው እንግዲህ ምንድነው? who place value on being fully human while connecting with higher purpose ለሰዎች ወይ ደግሞ ሰዎች ጥሩ ፖዚሽን ላይ እንዳለው higher purpose ወይ ደግሞ እቺን ዓለም ግዙም ስለተባለ ዓለምን ደግሞ በእውቀት እንድንመራት ለዚህ ደረጃ የበቃ ሰው መሆን አለበት። conscious citizen ማለት who values human life and relationship with all living የሰው ቫልዩ የሰው ማንነት ከሌሎች መሬት ላይ ካሉት ነገሮች ጋር ህይወት ካላቸው ነገሮች ላይ ፕላንቶች አኒማሎች ጋር እንዴት ሪሌሽንሺፑን ሳይዛባ አደጋ ሳያደርስ አብሮ መኖር እንደሚችል። ሌላው who take responsibility to transform skills into action through ethical decision making ሌላው ደግሞ ኃላፊነትን የሚቀበል ከዛ ደግሞ የተለያዩ ሙያዎችን ስኪሎችን በመፍጠር ጥሩ በሆነ መልኩ ዲሲሽን ወይ ደግሞ ተግባር ላይ በማዋል ለሰው ልጆች ጥቅም በሚውልበት ደረጃ ላይ የደረሰ ሰው ስኪል የሆነ ሰው የተማረ ሰው በሙያው የበለጸገ ሰው conscious citizen ልንል እንችላለን። ሌላው who ultimately improve life and living on the planet በዚች ምድር ላይ በፕላኔት የምንለው አሁን እንግዲህ የምናወራው ስለ መሬት ነው our earth። ስለዚህ እዚህ መሬት ላይ ህይወትን በማሻሻል ሊቪንግ ቲንጎች በዚህ ምድር ላይ ሲኖሩ የሰው ልጆችን ኑሮ ቀለል አድርገው እንዲኖሩበት የሚያደርግ ከሆነ ይሄ ሰው conscious citizen ይላል። ሌላኛው biology empowers conscious citizens to assume personal responsibility that engage in and being committed to initiate positive impact እንግዲህ ባዮሎጂ ምን ያደርጋል ማለት ነው? እነዚህ conscious citizens የነቁ ሶሳይቲዎች ተፈጥሮ ኃላፊነት የሚወስዱና ኃላፊነታቸው ደግሞ ተነሳሽነት ኖሯቸው ፖዚቲቭ የሆነ ጥሩ የሆነ ኢምፓክት ወይ ደግሞ ጥሩ የሆነ ተጽዕኖ ፈጣሪ እንዲሆኑ ባዮሎጂ ያደርጋል ማለት ነው። ናውዴዝ ዛሬ ላይ ባዮሎጂ እንደ ቴክኖሎጂ አክቲቪ ኮሊቲ ባዮቴክኖሎጂ the blend of biology and biotechnology became vital to sustainable development ቀጣይነት ላለው እድገት ባዮሎጂ እና ቴክኖሎጂ አንድ ላይ ባዮቴክኖሎጂ ሆነው ለሰው ልጆች ቀጣይነት ያለው እድገት እንዲመጣ እያደረጉ ናቸው ማለት ነው። conscious citizens will use biotechnology to improve life and living on the planet እንግዲህ የነቁ ዜጎች ምን ያደርጋሉ ማለት ነው? ባዮቴክኖሎጂን ይጠቀሙና ህይወትን ቀለል ባለ መልኩ ማሻሻልና ህይወት ያላቸው ኦርጋኒዝሞች በዚህ ምድር ላይ ቀለል ተደርጎ ወይ ደግሞ ተሻሽሎ እንዲኖሩ የሚያደርጉ ናቸው ማለት ዞሮ ዞሮ ስለ ሰው ልጆች ነው የምናወራ። የሰው ልጆች ኑሮ እንዲሻሻል ያደርጋሉ እነዚህ የነቁ ዜጎች። ኦር conscious citizens develop innovative and cost effective bio-based technology which ሌላኛው ደግሞ የነቁ ዜጎች ኢኖቬት በምርምር የተሻለ ነገር በማግኘት ዋጋቸው ደግሞ ተመጣጣኝ የሆነ ባዮሎጂካል ቤስድ የሆኑ ቴክኖሎጂን በመፍጠር consume fewer resources and incorporate cycling of resources አንደኛው ጥቂት ነገሮችን ኮንሱም በማድረግ በመቀበል ሪሶርስን በመቀበል እሱን ደግሞ እንደገና ሪሳይክል በማድረግ መልሶ በመጠቀም ለሰው ልጆች እንዲውሉ ማድረግ። ሌላ ረስም ኮምፖነንትስ ኦፍ ሪሶርስስ ኤንድ ሬዲዩስ ፕሮዳክሽን ኦፍ ሌላ ደግሞ እንደገና ደግሞ መጠቀም ሪዩዝ ሪሶርሶችን ናቹራል ሪሶርስ ያልናቸው የተፈጥሮ ነገሮችን አኒማል ፕላንት እንደገና ደጋግመን በመጠቀም እና ወስታቸው ቆሻሻን ደግሞ በመቀነስ መጠቀም። ዩዝ ስትራቴጂስ ቱ ሰስቴን ግሪነር ኤርዝስ ኤንድ ኢምፕሩቭ ፉድ ፕሮዳክሽን ሌላ ደግሞ አረንጓዴማ ምድርን በመፍጠር በዚህ ደግሞ የተለያዩ ጥናቶችን በመጠቀም የምግብ ምርትን ደግሞ በመጨመር ኢንቮልቭ ሰስቴናብል ዴቨሎፕመንት ስሩ እንግዲህ ቀጣይነት ያለውን እድገት ደግሞ መቀጠል የሚቻለው ስሩ ፕሮቴክቲንግ በመከላከል ማለት አደጋ እንዳይደርስባቸው ያለ መጠን ከመጠን በላይ አለመጠቀም ማኔጅ ማድረግ ማስተዳደር እንደ ሞኒተሪንግ መቆጣጠር existing resources for our land including እንግዲህ ምድራችን ላይ ያሉትን ሪሶርሶች ምን ማድረግ ፕሮቴክት ማድረግ መጠበቅ ማኔጅ ማድረግ ማስተዳደር ሞኒተር ማለት መቆጣጠር እነዚህን ስናደርግ ምንና ያጠቃልላል አናሊሲስ ሶይል ዋተር ኤንድ ኤር ፎር ኬሚካል ፖሊሽን ለምሳሌ አፈር ውሃና አየር ብክለትን አናላይዝ በመመርመር በመቆጣጠር ማወቅ ፋይንዲንግ ዌይስ ቱ ክሊን ኤር ፖሊሽን ብክለት ካለ አፈር ላይ ውሃ ላይ ኬሚካል አየር ላይ እሱን ምን ማድረግ ማጥራት ወይ ደግሞ መቀነስ ወይ ደግሞ ብክለቱን ማጥፋት። ሌላ አይደንቲፋይ ሪከርዲንግ ኤንድ ሞኒተሪንግ ዘ ፕላንትስ ኤንድ አኒማልስ ኢን አ ጊቨን ሃቢታት ሌላው መለየት ሪከርድ ማለት መመዝገብ ሊሆን ይችላል። መቆጣጠር ፕላንቶችን እጽዋትና አኒማልን የተወሰነ ኤሪያ ላይ ዙ ሊሆን ይችላል ፓርክ ሊሆን ይችላል ሳንክቹሪስ ሊሆን ይችላል ማለት ነው። እነዚህ ቦታ ሁሉ ላይ በመንከባከብ እነዚህን ኦርጋኒዝሞች መጠቀም ይቻላል ማለት ነው።
በዚህ መልኩ እንግዲህ ምን እናደርጋለን ማለት ነው እንጠቀማለን ማለት ነው። የዛሬ ትምህርታችን እዚህ ላይ እናበቃለን። በሚቀጥለው 1.4 አፕሊኬሽንስ ኦፍ ባዮቴክኖሎጂ ኢን አወር ላይፍ በሚለው እንመጣለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ብዙዎች ጋር እንድረስ። ቻው።